አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህን መልእክት አስተላልፏል። እጅግ የበርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። በኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና እንዲሁም ደግሞ በርካታ አድናቂዎች ማፍራት የቻሉት እነዚህ ሁለቱ ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በክብር በተሞላ ሁኔታ ተነጋግረው ማለቁንና እንዲሁም ደግሞ መለያየታቸው ገልጻለች። በአንጻሩ አዶናይ በበኩሉ ደግሞ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱንም አረጋግጧል። ሁለቱም የየራሳቸው መንገድ መምረጣቸው ገልጿል። የሁለቱ ድንገተኛ መለያየት ታዲያ በዚህ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ቲክቶከሮቹ አዶናይና ጃኒ የፍቅር ግንኙነታቸው አብቅቷል። በዛሬው ዕለት አዶናይ እንዳስታወቀው በጣም ስለማከብራችሁ አሁን ያለውበትን ሁኔታ ማወቅ አለባችሁ በማለት ባጋራው መልእክት የአዶናይና የጃኒ ፍቅር ማብቃቱን፣ ግንኙነታቸው መቋረጡን ገልጿል። የመለያየታቸውን ምክንያትም የራሱ ሚስጥር እንደሚያደርገው ተናግሯል። አዶናይና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። በዜና አዶናይና ጃኒ መለያየታቸው እንግዲህ አሁን ላይ የወጡ መረጃዎች ማሳውቋል። እንግዲህ አዶናይ እንደገለጸው ከሆነ ኦፊሻል በሆነ በቲክቶክ ገጹ ላይ ከዚህ በኋላ የኔና የጃኒ የፍቅር ግንኙነት አብቅቷል ሲልም ገልጸዋል። ነገር ግን በምን ምክንያት እንደሆነ ማወቅ እንደምትፈልጉ አውቃለሁ፣ ነገሩን ግን ለራሴ ትቼዋለሁ ብሎ እዚህ ደረጃ የደረሱበትን ጉዳይ ማለት ነው ድብቅ አድርጎታል ወይም ደግሞ ለራሱ ትቶታል ማለት ነው። ነገር ግን አሁን ላይ ሁለቱ መለያየታቸውን በይፋም ገልጸው ከጥቂት ሰዓታት በፊት አዶናይ በጣም ስለማከብራችሁ አሁን ያለውበትን ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረትን መርጫለሁ። ህይወት ነውና ያጋጥማል። አከብራቸዋለሁ። ሁለታችንም የራሳችን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁለታችንም ሰላም ይጠቅማል። አመሰግናለሁ በማለት በቲክቶክ ስቶሪው ላይ ይህንን መልእክት አስቀምጧል። ጃኒ ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና ክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳቸዋለሁ ፋም በማለት በቲክቶክ አካውንቷ ስቶሪ ላይ ይህንን መልእክት አጋርታለች። ይሄንን ዜና አምናባኝ ጌት እኔ ጭንቅላት ውስጥ ያለው ከአንድ ቻፕተር ወደ ሌላ ቻፕተር ተሸጋግረናል የሚል ነገር ነው ያለው። ውስጣችሁ ሁለታችሁም ውስጥ ጃኒም አዶናይም ውስጥ የምመለከተው ኢነሰንስ ስለሆነ ለሰዎች ጥሩ ስለምታስቡ ከአንደበታችሁ መጥፎ ነገር ስለማያወጣ የያዛችሁት አምላክን አንድ እግዚአብሔርን ስለሆነ የእመቤታችንን ስም ስለምትጠሩ የምታምኑት በመላእክት ስለሆነ ይሄ ሁሉ እያለ ይሄን ሁሉ ፈተና አልፋችሁ ትለያያላችሁ ብዬ አላስብም። ነገር ግን ፕሊዝ አሁንም እንደ ታላቀት የምነግራችሁ ነገር፣ ሁሌ የምላችሁ ነገር፣ የምትወዱት ነገር ከሆነ ፕሊዝ ሃይድ ኢት ፍሮም ሶሻል ሚዲያ። ሶሻል ሚዲያ ላይ ፕራይቬት የሆነ ነገራችሁን አታውጡ። ቻፕተራችሁ ከፍ ካለ ከተሻገረ ሁለታችሁም you guys are smart, you can do anything, you can hustle በደንብ so hustle ስታደርጉ individually hustle ማድረግ ትችላላችሁ። don't show your intimacy, don't show your relationship too much on the social media guys, please. I wish you all the best.
ጃኒና አዶናይ እንግዲህ ተለያይተዋል። ዛሬ እሷም ሂስቶሪው ላይ እሱም ሂስቶሪው ላይ ተነጋግረን ፈተነዋል ምናምን ብለዋል። እና ይሄ ነገር የነሱ ግንኙነት የራሳቸው ብቻ አይደለም፣ ህዝቡ ላይ ያለበት ግንኙነት ስለሆነ እነሱ ብቻ አውርተው የሚወስኑት ነገር ያለ አይመስለኝም። እኛ ማውራት የለብንም፣ እኛ መነጋገር አለብን። እና ይሄን አልስ ምን ተፈጥሮ ነው ሊለያያቸው የሚለውን ነገር ማወቅ አለብን። እንዴ እኛ እኮ ተጨነቅን፣ እዚህ ተረበሽን። እና ያውሩን አይደለ? ያውሩን፣ ይጻፉልን። ተግባብቶ የነበራቸውን ኮንታክት አብሮ አደጉላ ነው የሚመስሉት። በቅርብ ጊዜ እንደተዋወቁት ራሱ አይታወቁምና ምን አይነት ልቡ ምስኪንና ከሰው ጋር መግባባት እንደሚችል ብዙ ነገር መስራት እንደሚችል ያሳያል። ለሱ መሰናክሉ ሁለት መስለኛለች የእውነት። እና ግን ይመቻቸው። ድራማው እንደ ሰው ለሰው አርዝሙት እንላለን ያ እንጂ አዶናያስ ሂ ኖት ሉዝ ነቲንግ በዚህ ታይም ማለት ነው። ምንም ነገር ሉዝ የሚያደርገው ነገር የለም። ያ እና ዱባይ አሁን በዚህ 3 ቀን ውስጥ ይሄዳሉ። 2 ቀን ዛሬ ራሱ ነገ ምናምን ይሄዳሉ። እሺ ያ ቀለበት ለማድረግ ማለት ዛስ አንድ ምስጢር ልንገራችሁ። በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ። እሺ ዱባይ ይሄዳሉ። ዱባይ ቀለበት ሊያስሩ። እሺ ያ ዱባይ ቀለበት ያስራሉ። ምግብ ምናምን ታዘጋጅላቸው ሳራ ላበሻ ናት። እሺ የምን አባታችሁ ፕራንክ ነው? እኔ አፈርጦ የለ እንዴ? ለኔ ነው ምስጢር የሚነገር። እግዚአብሔር ምን አገባኝ እኔ። አንተ ለህዝብ ላይ ሸዋሻ ለመስራት ንቀ አሁን ይሄን ሰሞን እንደዚህ ነው ብለ እንደዚህ ስትሉ ንቀት ነው፣ ለህዝቡ ያላችሁ ንቀት ነው የሚያሳይ። እና እኛ ምን አገባን? ሰርፕራይዛችሁ ለምን ትልቁ ዳቦ ጠላው ቂጥ ምን ነው የሚሄደው? ሊጦና አይደለም። ለምን ጠላው ውሃ አይሆንም? ከፈለገ ምን አገባን? ኬኩ ለምን ሙሽሽ ብሎ አይቀልጥም? እዛ በዱባይ ምድር ላይ ዱባይ ይሄዳሉ። በዚህ 3 ቀን ውስጥ ነው አይ ቲንክ ወይ ነገ ይሳፈራሉ ወይ ከነገ ወዲያ እንደዚህ። እሺ ያ ሳራ ጋር እንትን ያላችሁ ቀለበት አላችሁ። ያ ይመቻችሁ። የሰው ልጅ ደግሞ የሪል ሲለያይ ስቶሪ አያደርግም። ተለያዩ ያቺ ቢትቆና እዚህ ያለው ሼፉ የዛኔ ተለያየን ብለው በአንድ ሰዓት እኩል እንዳደረጉት ማድረጋችሁ ነው። አይሆንም። ትላንትና አብራችሁ እኮ ነበረ። ከመቹ ያ አላህ ያረብ ከመቹ ጋይስ ከመቹ ትላንት ሪፖርት አብረው ጠዋት አብረው የነበሩ ሰዎች አሁን መጥተው ተለያይተናል ይሉናል። እኛ ቆይ ስራችንን አንስራ እንዴ ጋይስ? እኛ አሁን እኔ አሁን ስንት አጀንዳ የነበረኝ ልጅ ነኝ። አሁን በእናንተ ጉዳይ አጀንዳዬን ልርሳ? ተው አዶናይና ጃኒ ተው ስራችሁን ብኝ ተው አው ጋይስ አልተለያዩም። ቀለበት ጥልቅ ስርስር ቤተሰብ ስርስር ሳይታባታችሁ መጥቼ እኔ ቀደምኩኝ አወራውባችሁ ሳታረጓት እናንተ አስረዝሙ ለአንድ ወር ከአንድ ወር በኋላ አርጉት ከአንድ ወር በኋላ እና የጃ ፋሚሊዎች አታልቁሽ እሺ። ሲያሳዝኑ ጋይስ እንዴት ነው ሰው ግን ሰው ቤት ተቀጥሮ እየሰራ በዚህ ደረጃ ለሰው የሚሰፈሰፈው? ልትደግፍ ትችላለህ፣ ልታለቅስ ትችላለህ። የሰው ቤት ሰራተኛ ሆነክ እንደዚህ ለራስ ህይወት እዘን እባክህ፣ ለራስ ህይወት ተጨነቂ። ጭንቀታሞች እነሱ ተጨንቀው እኛን ያስጨንቁናል ጋይስ። እኛን ታስጨንቁ እናንተ ተጨንቃችሁ። አሁን እኔ እንደው ብናገራችሁም ታሳዝኑኛላችሁ። ያን ላይፍ ስለማውቀው የማዳምን ጩኸት የማዳምን ምናምን ስለማውቀው ታሳዝኑኛል። ለእነዚህ ኩሽ ብላችሁ በዚህ ደረጃ ለእናቷ ራሱ እንደዛ ታታረግም እሷ ጋይስ እናቴትም እና ማሪ አጣሪ ነው በያጣረኩ ማሪ ቀለበት ሊያደርግላት እንደነበረ በቅርብ ቀን ሲናገር ሰምተናል። እና የምንወደው ወንድማችን ከሁለት ሰዓት በፊት በቲክታክ አካውንቱ ምን ብሎ ፖስት አረገ መሰላችሁ? በጣም ስለማከብራችሁና አሁን ያለውበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ አለ። እሺ ቀጠለ። ከጃኒ ጋር ያለንን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ
እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ ምንም ያህል በወዳችሁ ግን አንዳንድ ነገሮች ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ሁላችንም የራሳችንን መንገድን ሁለታችንም የራሳችንን መንገድ መርጠናል። ስለዚህም ያለንበት ሁኔታ ተገንዘባችሁ ወደ ጭፍን ወቀሳ ባትገቡ ለሁለታችንም ሰላም ይጠቅማል። አመሰግናለሁ። ጭፍን ወቀሳ ማለት በጎቹን ማለት ነው። እንደዚህ አሁን ተሰብስበው የሚያደርጉትን የሚሉትን ነው። እኔን አይመለከተኝም። በነገራችን ላይ በጭፍን አዶናይንም እንዳትወቅሱ ጃንም እንዳትወቅሷት ማለት ነው፣ እንዳትናገሯቸው እና ይሄን ብሎ ፖስት አድርጓል። አዶናይ ምንድነው ተለያይተናል ለማለት ይሄን ሁሉ ፕሮሰስ መጻፍ ለምን አስፈለገ? እኔና ጃ ተለያይተናል፣ ሜካፕ አድርገናል፣ እንደዚህ አድርገናል ብሎ ለመጻፍ 3 እንትን መኮሰት ምን አስፈለገ? ሰስፔንስ ምናምን የተባለ የምታዩትን ፈልገው ነው። በነገራችን ላይ እንድትለያዩ አንፈልግም። ፍቅር ያሸንፋል። ተለያየን ብለህ ፖስት ብታረግም እንኳን ተለያየ ምልክ ሴት አይደለሁም ብትል እንኳን ማለት ነው። ግን እዚህ ጋር ያው ብዙዎቹ ተከታዮቹ ወይም ደግሞ ደጋፊዎቹ የማሰብና የእውቀት ማነስ ትንሽ ስለሚያጋጥማቸው በጭፍን ስለሆነ ሰው የሚናገሩትና የሚያስቀይሙት ለነሱ ይሄ ትልቅ መልእክት ነው። ምክንያቱም ጭንቅላት ያለው ሰው በጣም ስለማከብራችሁና አሁን ያለንበትን ሁኔታ እንድታውቁልን ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ። ተለያይተናል ለማለት ይሄ በቃ ነበር እዚህ ጋር ለመጻፍ ምንድነው አንብቡልኝ። ከዛም ይቀጥላል። እሺ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። አበዛ ሀሳብ እንድማለ አብቅቷል ምናምን ድራ እንትኑ ምንድነው እሱ? አዱዬ ምንድነው እሱ? ብሮ አንተ ደግሞ እንደ ውጭ ሀገር ያደገ ሰው እኮ እንደው ፍራንክም አይችልበትም ጋይስ፣ እንደው ቀልድም አያምሩበትም። አሁን ያቺ ብትሆን ኑሮ ትችልበት ነበር። ጃኒ ብትሆን ፖስት አድርጌ ያልካት እሷ እሳት ናት። እሷ ትችልበት ነበረ። ተንኮሉን ምኑንም ታውቅበታለች። አንተ አታውቅበትም አዱዬ። አይስዌር ጋድ ጂሰስ አታውቂም አዱዬ። በጣም እኮ ነው የምወደው ጌታ። ሲያሳዝን እናቴ ትምጣ። አይችልበትም። ፕራንክ ለእንትን ተለያይተናል ለማለት ጋይ 3 እንትን የፖስተው 3 ስቶሪ ያው 1 2 3 ፖስት አለ ጃኒ። አዶናይ እና ጃኒ እንግዲህ መለያየታቸውን እራሱ በቲክቶክ ፔጁ ላይ ማስቀመጡ ይታወቃል። ነገር ግን እኔ እንደዛ አይመስለኝም። ያው የሚመስለኝ እኔ ያው እንግዲህ በዙሪያቸው ብዙ ምቀኞች ሊኖሩ ይችላሉ እና የእነሱን ልብ አንጠልጥሎ ከዛ ለየት ያለ ፕሮግራም ለማዘጋጀት ይመስለኛል። ይሄ ሁሉ እንትን ግን አስፈላጊ ነው ብዬ አላስብም። በተለይ ደግሞ የእነሱ ፍቅር በጣም የሚያሳስባቸው ሰዎች አሉ። ከራሳቸው ህይወት በላይ የእነሱ ፍቅር የሚያሳስባቸው ሰዎች አሉ እና የእነሱን ልብ ማንጠልጠል ነው ብዬ ነው የማስበው። ነገር ግን ያው አንዴ የኢትዮጵያ ህዝብ መቀለጃ ሆኗል። አንዴ ተለያይተናል፣ አንዴ አብረንን ምናምን ከእነሱ ህይወት በላይ የእነሱ ፍቅር የሚያሳስባቸው ሰዎች እንዳሉ የተረዱ ይመስለኛል። እና እናንተ ምን ትላላችሁ? ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ እኔ ፌር ነው ብዬ አላስብም። ምንም ይሄን ያህል የእነሱ ጉዳይ ይሄን ያህል ምንም ሊወራለት የሚገባ ጉዳይ ነው ብዬ አላስብም። እናንተ ሀሳብ አስተያየታችሁን አስቀምጡ። እኔ መጀመሪያውኑ እቺ ጃኒ የምትባል ልጅ በፍጹም ከአዶናይ ጋር ብዬ እንድል ነበር የፈለጋችሁት። ለማንኛውም ማለት ነው ወደ ፖይንት ስገባ ትንሽ ቆየት ብያለሁ ቪዲዮ ካሰራሁኝ። ይሄም የአዶናይ ጉዳይ ስለሆነ ነው ዛሬ ወደ ካሜራ የመጣሁት። ስለዛ ማለት ነው ከመቼው ነው እንደዚህ ማለት አልገባኝም። አዶናይ ሲጀመር አሁን ላይ ያለህበት አቋምና ያለህበት መንገድ አይ ዶንት ቲንክ እንደዚህ አይነት ድራማዎችን ለመጫወት ይመጥናል ብዬ አላስብም። በጣም ጥቃቅንና የሆነ አነስተኛ የሆነ ሰው ወይ ለዩቲዩብ ገቢው ሲል ወይ ደግሞ ለቫይራል ሲል የሚያደርገው ነገር ነው እንጂ በፍጹም እንዳልተጣላችሁ ይገባኛል። እና ደግሞ you need to respect your followers እና ደግሞ ያንተን ወዳጆች ሪስፔክት ማድረግ አለብህ። ይሄን ማድረግ አለብህ ብዬ አላስብም። ለምን
ኢትስ ጀስት ፌክ። በቃ ይሄ ምንም ሪል አይደለም፣ ከእውነት የራቀ ነገር ነው ብዬ ነው የማስበው። ለምን ብትል ገና ዴላን ፔጁን ካመጣኸው ራሱ ከሄደ ራሱ በጣም ገና ሪሰንትሊ አይደል እንዴ ገና 2 ቀን ምናምን ደክሞኛል ሁሉ ብለህ ቪዲዮ ሰርተልናል። እኛ ያንተ ቪዲዮዎች ሪፖስት የምናደርግ ኮሜንት የምንሰጥ ላይክ ሼር ሁሉ ነገር የምናደርግ ሰዎች ያንተ ፋኖች ያንተ ተከታዮች ያንተ ወዳጆች እንደዚህ አይነት ነገርን ስትሰራም ደግሞ ልክ ሌላውን ነገር ሰፖርት እንዳደረግንክ እንደዚህ አይነት ስህተቶች ስትሰራ የማይመጥንህን ነገሮች ስፔሻሊ አይመጥንክም። አዶናይ አሁን ዴላን ፔጅ እንኳን መጥቶ ሀገራችንን ፕሮሞት ያረክበት መንገድ ይብዛም ይነስም ሀገራችንን ሰምሃው እንዲህ ማለት እንደዚህ በእንደዚህ አይነት ትልቅ ፔጅ ባለው ሰው ሀገራችንን ፕሮሞት ማድረግህ በቃ በጣም ብዙ ሰው አፕሪሼት እንዲያደርግህ ሆኗል። ስለዚህ ይሄ ትልቅ ቦታ ያንተን መብሰል ነው እንጂ የምንፈልገው ወርደክ በእንደዚህ አይነት ሌቭል በአንድ ቀን ውስጥ የትኛውስ ጊዜ አግኝታችሁ ነው እናንተ ለጸብ የበቃችሁት? ለመለያየት ኦኬ ልትጣሉ ትችላላችሁ፣ የሰው ልጆች ናችሁና ግን ደግሞ ባህል አለን እኛ ኢትዮጵያኖች ባህል አለን አይደል እንዴ? ቤተሰብ ያ የምናያቸው ቤተሰቦቻችሁ ከዛም ደግሞ ጓደኞቻችሁ ፍሬንድ ምናምን ደግሞ አሉ አይደል ላይ ኮሜንት የምንሰጣችሁ ስትለቁ እነሱ ደግሞ እንደ ባህላችን ብትጣሉ እንኳን አትሊስት እንደተለያይተናል ወደሚል አይነት እንትን እንደማትሄዱ እኮ እኛም መገመት አይከብደንም። ሲቀጥል ደግሞ አስታራቂም ናቸው ብለን እናስባለን። ማለት ስርቅም ምንም ይሞከራል ዘላችሁ በቃ የሆነ ፕራንክ ነው ልትሉን የፈለጋችሁ እንደሚመስል ግልጽ ነውና ይደብራል። ይሄ ደግሞ አንተን አይመጣህም። ልክ አንተን ሰፖርት እንዳደረግን ሀሳብን እንደደገፍን ቪዲዮ ስንሰራለ ስንጮህልን እንደቆየን ሰዎች አሁን ደግሞ ይሄ ተግባር አንተን አይመጥንህም። አዶናይ አይመጥንህም። ኢቨን እንኳን ሀፕን በመሀላችሁ እንኳን ጸብ እንኳን ቢኖር ጊዜ ሰተክ ልክ አንተኛን እንዴ አንተ መተኮኛ ተመክረናለህ እኮ እንዲሁኑ ኢሞሽናል አትሁኑ፣ እንደዚህ ሁኑ፣ ሰውን እንዳትሰሙ፣ እንደዚህ እንዳትሉ፣ ራሳችሁን ተከተሉ፣ በቃ እንደዚህ ለመለወጥ ብለን የምትለን ነገሮች ምን ላይ ነው ማለት what the point? አንተን ያንን መስማታችን አንተን መከተል ምንድን ነው ማለት ኢቭን እንኳን ሀፕን ቢያደርግ በአንዴ መላይ ደረጃ ላይ ልደርሱ አትችሉም። እኛም እኮ እንገምታለን ሰው መጣላት እንኳን ቢችል ማለት ያለ ኖርማል ነገርም ቢሆን ግን ደግሞ ይሄ አይደለም just fake እና ይሄ ደግሞ ያንተ እንትን አይደለም። በቃ አይመጥንህም፣ እንደዚህ አይነት ነገር አይመጥንህም እና በቃ ራስህን አይ ቲንክ እንትን ማለት አለብህ እና ጥሩ ነገር አይደለም ያደረጋችሁት። ያው እኛ እንዳልተጣላችሁ እናውቃለን። በጣም ነው የምታምሩት ሲጀመር። እንደዚህ አይነት ነገርስ ለምንድን ነው የሆነ ኔጌቲቭ የሆነ ነገር ወደ እንትን የምታመጡትና ባታደርጉ ደስ ይላል። ለማንኛውም ግን ይመቻችሁ። ወይ ቀለበታችሁን ወይ ደግሞ ጋብቻችሁን ልታበስሩንም ከሆነ ጥሩ ነው፣ ግን በዚህ መንገድ ባይሆን ደስ ይለናል እና እንወዳቸዋለን ሲል ምን የነበረ ትንሽ ትንተና ይፈልጋል። ይሄ ስራው ባህሪ ነው። ገባ? ተፋቅረናል፣ እንዲሁነናል፣ እንዲህ ብለዋል አንድ ሰው ብሎ ከመጣ ምን ካለ ተግባብተናል። ስትለያይ ደግሞ ምክንያቱን ይፈልገዋል ሰው። ለምን? አብሮ ሲደግፍ፣ አብሮ ላይክ ሲያደርግ፣ አብሮ ምን ሲል ስለነበር ከተጣሉ ማለት ነው ከተጣሉ። ስለዚህ ሶሻል ሚዲያ ላይ ወጥተ ሁሉ ነገር ካወራ በኋላ ስለኔ ህይወት ምን አገባችሁ የሚል ሰው በጣም ይመቸኛል። እኔ ባበሻ ደስ ከሚለኝ ነገር እዚህ ላይ ወጥቼ ከተበጠረኩ በኋላ በኔ ህይወት ምን አገባችሁ የሚል ሙድ ደስ ይለኝ። ሰው ቀውስ ነው እንዴ? እዚህ ላይ ወጣው ተበጠረኩኝ፣ የፈለግኩትን አልኩኝ፣ በኔ ህይወት አይመለከታችሁም የሚባል የአበሻ ሙድ ደስ ይለኛል። በጣም ነው የምወደው። ያው አብዛኛው አበሻ ቆሮቆንዳ በልቼ አይደለ? ቆሮቆንዳ በልቼ ነው ጭወቴው። ወጥቼ ስለራሴ ካወራው ከዘገብኩ ከቀበጣጠርኩ ወይም የሆነ ነገር ካሳየው በኋላ የህዝብ ነው የኔ የሚባል ላይፍ የለም። ፕራይቬት ላይፍ ማለት ሶሻል ሚዲያ ላይ የለም። ወይም ብዙ ነገር አትፖስትም አትፖስትም። ናው ያንቺን ነገር ብዙ ነገር ላይ ካረኩኝ ያንቺን ነገር እየገባው ከጠየቅኩኝ ካወራው ምን ካልኩ ፕራይቬት ላይፍ የለኝም። ምክንያቱም ሰው ኢንቮልቭ እንዲያደርግ አይቻልም። ብሌንሻ ጀምራለች በአሳ ነባሪ። ትንሽ ጨምሩ፣ ቤተሰብ ጨምሩ ትንሽ። አሳ ነባሪ መጥቷል፣ እያያችሁ ጨምሩ።
ሪከርድ አድራጊዎችን ሪከርድ አታድርጉ አትበሉ። ስራችን ለታሪክ መቀመጥ አለበት፣ ክፉም ይሁን ደጉ። እንዴ እነሱም ስራ አላቸው፣ ፓፓራዚ ናቸው። በአበሻ እንዲያውም ሳይከፈላቸው በነፃ የሚያገለግሉን። ጨዋታዬን እያያችሁ ትጨምራላችሁ። ታንክ ዩ። ቁጭ ብዬ ከአይሶ ስፒድ ጀምሮ ስጀምር እንደ ተራበ ውሻ አጥንት በአጀንዳ መልክ እየሰጠህን እየወረወርክብን ሶሻል ሚዲያ ላይ ካሜራማን ከፍለክ እንደ ቲኤምዚ የጃኒን እጅ ይዘህ ሄደክ ካሜራ እንደ ጀስቲን ቢበር እና እንደ ሄሊ ቢበር ካይንድ ኦፍ ሲቹዌሽን እንደ ሪሃና እና ክሪስ ብራውን ምናምን የለም እንደ ሴሌብሪቲ ሲቹዌሽን አብይ አህመድ ባሌ ላይ እንትን አልጋ እንዳልጦት መሬት ላይ እንከባለላል፣ በሳይክል ይሄዳል፣ ሚስቱን በአደባባይ ጉንጯን ይቆነጥጣል። አንተ ግን ካፌ እንኳን ስትቀመጥ እብድ የሚያካክሉ ጥቁረታቸው ደግሞ 4 ጋርዶች ብሎ የሚጠብቁክ ምናምን ሲናሪዮ ክሬት ምናምን ታደርጋለክ። ከዛም በኋላ አቴንሽን ትልቅ አቴንሽን ክሬት አረግ። ደስ ይላል። ዲለን መጣ፣ ደስ ይላል። ኢትዮጵያን ሸጥክ። ኢንተርናሽናሊ ሁእዝ አዶናይ ብሎ ኢንተርናሽናል ኮሚኒቲ ቼክ በሚያደርግብህ ሰዓት ልጅነትህን አለመብሰልህን ለአቴንሽን ብለክ ዛሬ ወደክብኝ። ለአቴንሽን ብለክ ዲለን ኢትዮጵያ ሄዶ ማን ነው ዲለንን ያመጣው? ማን ነው የዲለን ጓደኛ? ኢትዮጵያዊ የዲለን ጓደኛ ማን ነው ሲባል ዩአር ሂር ቁሪን ጨዋታ ፔጅ ላይ ሄዶ ከጃኒ ጋር አዶናይ ተብሎ አሁን የኢትዮጵያ ኤፍወቢ ሰርች ሲደረግ ሂ ብሮክ አፕ ዊዝ ሂዝ ገርልፍሬንድ